ሲያደርጉ ማመን አትችሉም። አሻራ እንትን ሲሉ ስለዚህ አትንኩት። ይኸው ሻንጣ ውስጥ አለ፣ እኔ ግን አላስገባሁትም በሉ። አያምኑኝም እንዳትሉ፣ እናንተንም እነሱንም አያምኑም። የሚያምኑት የአሻራ ምርመራውን ነው፣ የአሻራ ምርመራውን። ስለዚህ በፍጹም እንዳትነኩት። በስህተት እንኳን ከነካችሁት እዚህ ጋር እንዲነክቸዋለሁ አለቅ ድንገት ቢያደርጉባችሁ እና ሌላው ደግሞ ፖሊስ መጣ ሲባል የትላንቱኛ የፈጠርነው ስህተት ፖሊስ ሳይሆን ድፋል መደኔ መግባት ስለሚችል አልከፍትም ሳይሆን የሚባለው ቻንሱ ካለ በመስኮት ና ልይህ እውነት አንተ መሆንህን ፖሊስ መሆንህን እንደዚህ አይነት ንግግር መነጋገር እንጂ ለካ መግባት የሚችል ፓርት አለ ከፖሊስ ዲፓርትመንት መግባት የሚችሉ ስላሉ ያው ሰዎቹ አራዳ ስለሆኑ ምንድነው ያሉት የሴትዮዋን ልጅ ደብድባ ራሷን እንድታጠፋ ገብታለች በር ዘግታለች ስላሉ ነው የመጡላቸው። ይሄንን ያው አስተምሩ በየምትገቡበት ልጆች ሲኖሩ ንገሩ። እኔም አሁን አላውቅም ነበር ፖሊስ እኔ በፍጹም እኔ በጣም እኮ በቃ የደነገጥኩት የመጨረሻ በሩ ሲቀጠቀጥ እነሱ ሊሰብሩ ያሉ ነው እንጂ መሰለኝ ፖሊስ እነዚህ ምንድነው በቲቪ ምናምን አላያችሁም? ትልቁን ብረት ይዘው ጓህ እያደረጉ በር የሚከፍቱት እሱን ይዘው እኮ ነው የእንትኑ የክፍሏን በር ሰብረው የሽንት ቤቱን እየቀጠቀጡ እኮ ነው እኔ የደረስኩት። ድንጋጤው እንዲያው እዚህ ቢላላ ይጠብቅ ግን ጎበዝ ናት ቢሆንም ሊታቱማ አንድ ኖ ፖሊስማ ሊያተርፋት እኮ ነው የመጣው። ራሷን እሷ ልታጠፋ ነው እንጂ እነዛማ ረግጠዋታል እኮ እስኪ በቃ ጠፍጥፈዋት ገፍትራት ልጅቷን ነው እኮ ክፍሏ ገብታ የቆለፈችው። ስለደበደበቻት አሁን ኢንኬዝ ፖሊስ ቢመጣ እንደገና ሞባይሏ ወዲያው እኮ ነው የተነጠቀው። በጣም ለብዙ ሰው ሎኬሽን ስትልክ የቤት ቁጥር ስትናገር እየሰማናት ነው ብለው ተናግረው ማለት ነው። እዛው ቆሜ ነው የነጠቋት እና ፈርተው ነው የራሳቸውን ለማዳን ነው። ገባሽ? ሲያሰብሩ የነበረው ራሳቸውን ለማዳን ነው እንጂ ድብደባውን እኮ ደብድበው ጨርሰዋል። ማሚ ደግሞ እኔ አንድ ነገር እዚህ ጋር 5000 ምናምን ሰዎች አላችሁ፣ ይሄንን ነገር ተግባራዊ አድርጉ። የመዳሞቻችሁን ቁጥር ለቤተሰብ ወይ ለጓደኛ ስጡ፣ ያዙ፣ ሼር አድርጉ። አንደኛ። ሁለተኛ ነገር ደግሞ ለሆነ ጓደኛችሁ በቃ የሆነ መዳሞቻችሁ ችግር የሚፈጥሩባችሁ ነገር ከሆነ እዚህ ሶሻል ሚዲያ ላይ ላለ ሰውም እንኳን ኢቭን ሊሆነ ብቻ ለጓደኛም ሎኬሽን እና የመዳሞቻችሁን ቁጥር ፓስፖርት ኮፒያችሁ የቤታችሁን ፎቶ አንስታችሁ የቤታችሁን ቁጥር ምናምን ላኩ። ቆሻሻ ስትሉ የቤታችሁ ቁጥር አለ በር ላይ ሁሉም የቤታችሁ አለ በር ላይ አለ የቤቱ ሎኬሽን የቤቱ ቁጥር እና የማዳሞቻችሁን ቁጥር አብረዋችሁ የሚሰሩ ካሉ ሀበሾች የነሱን ቁጥር በተለይ የቤት ቁጥር በጣም አስፈላጊ ነው ጋይስ። በጣም እሺ ያዙ። ይሄ በጣም ጥሩ ነገር ነው ማወቅ አለበት። እንደ የዛች ሂዊ ያቺ መዳም አላይን ሄደን አላይን ነው የት ነው ያወጣናት መክሊትን የሆነ ጊዜ ለሊት ሙሉ ተጉዘን የቤት ቁጥሯ ምናምን ቶሎ ብላ ስለላከች እኮ ነው። አዎ የቤት ሀቢብቲ ስዋዛው ነች። በእናትሽ የት ነው ያወጣሻት? ከዚህ ካላይን ሄዳ እኮ ነው። አሁን ዝም በይ፣ አጀንዳ ሌላ አጀንዳ እንዳይቀየር። የትኛው አለምልሽ መክሊት የት ሄዳ ነው? እዛው ነበረች መክሊት። ካላይን እኮ ነው ሄደችው መክሊት። ሀቢብቲ የመዳሟን ቤት ቁጥር ስላወቀችው እነዛኞቹ እነዛ ጭራቆቹ ያስገቧት እዛ ቤት ያስገቧት ሰዎች ኢቭን ሎኬሽኗ እንዲሰጡን እኮ ፈቃደኛ አልነበሩም። ሂዊሻ ማሬ ካላይን ነው ሄደችው። የዛን ቀን ሌሊት ነው ካላይን ሄደችው። የሰብለ ጓደኛ ነች እሷ። አንቺ አልገባሽም እንዴ? ሄዳ እኮ ነው ቁጥር ራሷ ነው የላከችው። አውቀው ነው ድራማ ሲሰሩ ነው። እሱ ተይው በእናትሽ ዝም በይው። እሱ አውቀን እንዳላወቀ ላይሽን ነበር ማርያም። ለልጆቹ ግን ይሄ አሪፍ ነገር ነው። የቤት ቁጥር ምናምን የመንገድ ቁጥር ስትሬት ነምበር ምናምን ግን የመዳም ቁጥር እንዴት ይታወቃል እንዴ? አሰሪያችሁ አትደውልላችሁ እንዴ? 3-4 ሰው ጋር ማስቀመጥ አለባቸው። የመንገድ ቁጥር ለምን ወጣው እንኳን እንትን ቢሉ ሊያመልጡ እንኳን በመንገዱ ቁጥር ሰው ይደርስላቸዋል። ገብተሻል? ሀገር በጣም የመንገድ ቁጥር የቤት ቁጥር ሎኬሽን በጣም ማወቅ ስልካችሁን በቃላችሁ ማወቅ አለባችሁ ጋይስ። የባዳሞቻችሁን ስልክ በቃ ይሄ ነው አሪፍ። ለእናንተ የሚጠቅማችሁን ነገር አድርጉ ቤተሰብ።
አሁን ትላንትና ልጅቷ ያንን ያህክልም እኮ አይቆይም ነበር የመዳማ ቁጥር ቢኖር ነገ ስልኳን ሰበሩባት። ገባሽ? ግን እኛንም ደግሞ አትናቁን። ማዳምን እናናገር ስንል አትሊስት ይቺን ልጅ አንድ ነገር ባደርጋት የተፈጠረውን ነገር የሚያውቅ ሰው አለ ብለው ይደነግጣሉ፣ ይጮሃሉ።